ሰው ቢቻለው በኃጢአት መውደቅ የለበትም። ግን ወድቆም ቢሆን ፈጣሪውን ማሰብ አለበት። ሌሊት በመኝታዬ ሳለሁ ፈጣሪን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው ኧረ እሱ አያውቀው እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ችግሩ ነው። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደለም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። አሁን ምንድን ነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ግን ኧረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንደ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገው አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ሰው እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው። ድሃውን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁ በሉ እንደዚህ ተዘከርክዎ ለእግዚአብሔር ወተፈሳይ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ ያደርገን። አያችሁ ክፋቱ። እንትን አምጠሉኝ እኔ በምድር ላይ ምንድን ነው መሆነው ሊያስብልን ይችላል። በየሄድኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምድ ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥል አላልኩም እኔ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባም። ሲጨንቀን እግዚአብሔርን ያህል ንጉሥ አናምረው። ለዚያውም ደግሞ አባታችን እኮ ነው። ንጉሥ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው። ደግሞ ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉሥ አባት መሆን አይችልም። አባት ንጉሡን አይፈርድልንም። ወላጅ አባታችን ንጉሡ ነው ፈርዶ ፍትህ ሊሰጠን አይችልም፣ ምክንያቱም ሹም አይደለምና። ንጉሡ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና። ንጉሥ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሣችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተ ክርስቲያን አባት። እስኪ በሉ ምንድን ነው ንገሩኝ። በሉ ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬያለሁ፣ እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ፣ በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ
ከብቃት ይማራል 5 ከመገለጥ ማለት ነው። ከሞት ይማራል 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው 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 ማወቅ ደግሞ ስናውቀው መኖር። በቃ አውቀን አንጨርሰውም፣ ዝም ብለን ስናውቀው መኖር። ስንወደው ደግሞ መውደድ እንዲያያን እንኖራለን። ያ ይጨመርልናል መግባቱ ቢገኝ ማለት ነው። ስለዚህ ያ መንግስተ ሰማያት እንኳን ትምህርት አያልቅም እንኳን ምድር ላይ አሁን። ስለዚህ ምንድን ነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድግድግድግድግ እኛም ተምረናል። እኔ አዲስ አበባ ተምሬዋለሁ እና ስለዚህ እንደዚህ ስለሆነ ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው። መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይንታ ገሌ ስር ነው የተማርነው። እንዲያው ዝም ብለን ሜዳ አይፈሰስን መሰላችሁ እንዴ? ይላል ደግሞ ተበላ አላዘውም እኮ እነይንታ ገሌ ስር። አሁን የአቋቋም መምህር በቅሎ አቋቋም ታውቃለች? በየልቅሶ እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ። ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለንም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ኒቆዲሞስም ባለስልጣን ነበር። ታውቁታላችሁ አይደል? አስካፍ የሚባለውን ሰው ታውቃላችሁ? አስካፍ እንዴት ነው ያለው? ቅዱስ እንጦንስ አንድ ጊዜ በበረሃ ሳለ እንዲሁ የኔ እንጦንስ የኔ ክብር ከነቢያት ነው ከሐዋርያት አሰኘው። አንድ ቀን አይጣ ላይ ድረስ አይደል? ሁለት ነው መቼስ የባይታውያን ፈተናቸው ሁለት ነው። ብዙ ነው ከዚህ አንጻር ማለት ነው። አንዱ መዞር ነው። ሁለተኛው ቁጭ ሲሉ ደግሞ በሚዞር ሰው መመጻደቅ ነው። ያ እኮ ከዘጋን 20 ዓመት እየሞላን ነው። ስንቱ ዓለም እያዳረሰ ማስተኘት ማለት ነው። አይጉድ ያለ ያላወቀውን በቃ እኮ የዓለም ገደል ገባ እያሉ መመጻደቅ። መኖር እኮ አሽኮኮም በዋሻ ትኖራለች። ስራው አለ ወይ ነው ቁም ነገሩ። ከዚያ በኋላ ተመልከቱ፣ ቁጭ ብሎ ቅዱስ እንጦንስን ፈተነው። የኔ ግን ክብሬ ከነቢያት ነው ከሐዋርያት? የለም እበልጣለሁ። በዚህ በረሃ ብቻዬን እያበራሁ አሰኘው። አይ እንጦንስ በቤተ መንግስት እንደሚኖር አንድ ሰው እንኳን አትሆንም ማለት። ተነስቶ ያንን ሰው ፍለጋ ቅዱስ እንጦንስ ሄደ። ከቤተ መንግስት ሲሄድ ኩፍ ጫማ አድርጓል። ኩፍ ጫማ የጊዜው በጣም የተመሰገነ ጫማ፣ እንደ ዛሬው ሲኒከር ማለት ነው ይሆን እኔ አላውቅም። ብቻ የተከበረ ጫማ በጊዜው ከሐር ነው የሚሰራ። ላይ ጎፍራው ጎፈር ጫማ ኩፍ ጫማ የሚባል ታውቃላችሁ? በጣም ወይዛዝርቱን የሚያደርጉት አሁን የድሮዎቹ የባላባት ሚስቶች ናቸው ይሄን ጎፈር ጫማ የሚባለው የሚያደርጉት። ከፊልና እዚህ ከቁርጭምጭምት ከፍ ብሎ ጎፈር ያለው እንደዚህ ጥፍ የሚል እንደዚህ ያለ ጫማ የሚያደርጉ ባለጸጎች ናቸው። እና ኩፍ ጫማውን አድርጎ የሐር ልብሱን ለብሶ ሱፍ የሚባለውን፣ አሁን ዛሬ ሱፍ የለም። አሁን ዛሬ እኮ ሰው የሚለብሰው እኮ ሱፍ አይደለም ታውቃላችሁ። ሱፍ የሚባለው አንድ ከሐር ነው የሚሰራ፣ ሁለተኛ ከበግ ፀጉር ነው የሚሰራ። አሁን የኛው አምባሳደር ነው የሚባል። ታዲያ ግን ሰው ሱፍ ለብሶ ይባላል ዝም ብሎ። ሁሉም በስም እኮ ነው ዛሬ። ሱፍም የለም ዛሬ። እና ያ ሱፍ ያንን ያደርግና ከቤተ መንግስት ነው የሚውለው። ሄዱና አገኙት። ይሄ ነው የሚበልጣኝ። ወደዚያ አገኙት። ስሙንም ነግሮታል። አንተ ነው ስለ እግዚአብሔር ብለህ እግዚአብሔር ልኮኝ ነው ከአንተ ዘንድ የመጣው። ኧረ አባቴ እኔ ኃጢአተኛ ሰው ነኝ፣ ከእኔ ዘንድ እግዚአብሔር አይልከውትም። ኃጢአቴን ይቅር እንዲለኝ ይጸልዩልኝ። አይ ልኮኛል፣ ስለ እግዚአብሔር አትከልክለኝ። እንግዲያውስ ሲዋሉ አውሎ ማታ ለቅዱስ እንጦንስ መቁኑን ሰጥቶ እሱ ሳይበላ ቀረ።
ሰውነቱን ልብሱን ሲገልጠው በሙሉ የሚሰግድበት ደም ጎርሶ ነው የተገኘው። በውስጥ ሰንሰለት ታጥቆ ነው የሚኖረው። ግን የሚኖረው በቤተ መንግስት ነው። ይኸው እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያሉ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም። እግዚአብሔርን ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የእኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት እውቀት አለ እንዳልባል ብሎ በጨለመው። ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀዋል ለካ ያልጨረሱት ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ ነው ይመስክሩን ነገር ይነገር ሰዎቹ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራቸው አይደል? መስክሩ ተነስቶ ለእነሱም ጊዜ ስለማይሰጥ መስክሩን ነገር ይነገር ብሎ ዛሬ ውሸቱን ሸፍኖቹ የሁሉም ያደርገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዩላችሁ፣ አያችሁ፣ ሁሉም ለራሱ ክብር ይፈልጋል። መምህሩ ክብር ይፈልግሽ፣ ደግሞ ተማሪውም ክብር ይፈልጋል። ተማሪው ደግሞ እኛም እኮ በአቅማችን ተምረናል፣ ስንት ነገር ዘልቀናል ይላል ማለት የሌለው ነው። እንዲሁ በቃ ሳይኖር ከካባይ ከጥርዙ ላይ መምህር የሚል ጽሑፍ አለበት ማለት የሌለው ኖር ነው ማምላክ በጣም ኖር። እንደዚህ ያለ ችግር ነበረበት መጣ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጥናት የሚመከረው መቼ ነው? ሌሊት ነው። አንድ አባት ደብረ ሊባኖስ አዲሳት እየተማርኩ አሉ። እንቅልፌ ሲመጣ አዲሳቱን ጳውሎስን እያጠናው እንቅልፌ ሲመጣ እግሬን አሁን ከትቻ አጠናለሁ አሉ። ሲያቅተኝ አሁን ያመጣሁት የምሸከመው አለሎ ድንጋይ ነበር አሉ። ያንን ሸከምና አሉ በወሉ ዱር ስሮጥ ቆይና ኋላ ደከመ። አዎ ድንቁርና እዚህ በላይ ይከብዳል እለዋለሁ። ድንቁርና እዚህ በላይ ይከብዳል ተግራ አጥናለዋለሁ አሉ። መልሼ አጠናለሁ አሉ። ስለዚህ ሌሊት አይምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም። ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ቀን የሌሊት ዋጋ አለ። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10፣ 20፣ 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸለያል። እረፍተ ሰውታን ትጸልይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? ያችን የመሰለች ነገር ቁርጥ አርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር ብር ማቀላል ነው። እንቅልፍ 10 ብር ወርወር አርጎ መተኛት አይሻልም? 100 ብር ለምን አይሆንም? እንቅልፍ ግን በጣም አደገኛ ነው። ያችን ቀስ አርጎ ቁርጥ አርጎ እግዚአብሔር ሆይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበቀኝ
እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት ነው። ስለዚህ ክት አይምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ያ እንዲገለጥለት መጣ። ቅዱስ ቄርሎስ እንደሚናገረው ደግሞ ሌሊት የሚለው ድንቁርናና ጥርጥር ነበረበት ይላል። አላዋቂነት ክርስቶስን አለማወቁ ነው። አባቶቻችንም በትርጓሜያቸው ከግላ ኦሪት እንዳልተላቀቀ በጸጋ መንፈስ ቅዱስ እንዳልተማወቀ ያጠይቃል ይላሉ። ሀብተ መንፈስ ቅዱስ ያላሞቀው ግላ ኦሪት ያለቀቀው የኦሪት ጨለማ ያለቀቀው ሰው ነበረ። የእውቀት ማነስ የነበረበት ሰው፣ እግዚአብሔርን በእውቀት መረዳት እችላለሁ ብሎ የሚያስብ ሰው ነበረ እና ሌሊት ወደ ክርስቶስ መምጣቱ ማለት ከነ ድንቁርናው ከነ ኃጢአቱ ወደ ክርስቶስ መምጣቱን ጥርጥሩን ይዞ አላዋቂነቱን ይዞ ኃጢአተኛነቱን ይዞ ክርስቶስንም እንኳን በመጠርጠር ጨለማ ውስጥ ሆኖ ወደ ክርስቶስ መጣ። ምንጊዜም ሌሊት የሚመሰለው በመከራ ነው። ኃጢአት በመከራ ነው። ሌሊት በመኝታዬ ሳለሁ ውስተ አራቴ፣ ሌሊት በመኝታዬ ላይ ሳለሁ ባልጋ ላይ ሳለሁ ተንሳይኩ እስስ ዘአፍቀረት ነፍሴ፣ ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት መኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንቱ። ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለሁ ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም፣ ግን ወድቆም ቢሆን ፈጣሪውን ማሰብ አለበትም። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ አንድ የምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድን ነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድን ነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡየ፣ በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ። አሐውር ውስተ ቤተ አቡየ ወእብሎ ለአቡየ አባ አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ እሰማይ ወልደከ አላ ረሴየኒ አሐደ እምአግብርቲከ ከማሐዱ እምአግብርቲከ። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ፣ ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤው ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባሕር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ አያውቀውም እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ቸግሮ ነው። እንደዚህ ቢደረግ ምንድን ነው ኖሮ ይላል ብድግ ብሎ። መነኮሳት ቢያገቡ ምን ችግር አለ ይላል። እግዚአብሔር ቸር ነው ይላል። አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው፣ አረ እናንተ ነው የምታጋነኑት እንጂ እሱ ቸር ነው፣ ሁሉን ያውቃል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም።
የሚገርማችሁ ይላል እንዲህንን ልናገረው እናገረው ይሻለኛል። አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይምሰልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴ ትላለች። ማይ ደግሞ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ ይሄን ያህል ቁጥር ይሄን ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት አብይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነቁጥሯ ገጽ 900 ላይ ይኸው ተመልከቱ። አላመንሽም? ይኸው ስልኬ ላይ አለልሽ እንደውም ላሳይሽ ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል ወይ? አይችልም። ለመነኩሴ የቆሙ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት አይችልም። ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል? አይቻልም። ታዲያ ይህንን ምንድን ነው የሚያስብለው? እግዚአብሔር ቸር ነው። ስንቶቹ እነ ሙሴ ጸሊምን አታውቂም እንዴ? ፊልክስዩስ ላይ ተመልከችው። አሁን ሙሴ ጸሊም እንዴት ያለውን በዲ መሰለ ይችላል። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲበ ኃጢአት እንዘትል መሐሪ ውእቱ እግዚአብሔር ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ነው? ቸር ነው። ቸር ነው። አዎ ቸር ነው። ግን ምንድን ነው? ጠቀሄል እግዚአብሔር ለእስራኤል አለና ለርቱ አለ ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማለት አይጨመረበት ማለት ነው። ዝም ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል? አይጠቀስም። አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም እኔ። እንዴ ኢታምርኑ ከመሳሂሉ ለእግዚአብሔር ኪያከ ያገርህ በንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራህ አታውቅምን? ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራህ አታውቅምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሷል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጥ አይደለም። እንዲያውም ይፈልጣል። ይፈልጥ ማበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄን ነው አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ቸር ነው እያል ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ሕዝብ እንዲበድል እንዲቀልድ። አሁን ምንድን ነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄ ነው። እንዲያ ቅዱስ ጴጥሮስ ሲጨምርበት ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድነው የሚያስብለን ብያቸዋለሁ። እግዚአብሔር ጨካኝ አንተ እንግዲህ አትረባም እንዴ
ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንዲሁ ከእኒያ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንዲሁ አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው አሁንስ እንኳን ኃጢአቱ ለእርሰው መናዘዝም ሰልችቶኛል አይደል ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመተ በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁልጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ ነው። ስለዚህ ያ ቸር ነው። እዚህ ጨካኝ ነው ግን አረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንደ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገው አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋል። ማርያም ባለሽቷ ምንድን ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማን ናት? ይኸው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድን ነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር፣ ለእግዚአብሔር ይቅርታና ቸርነት ሰባኪ ሁን ይላል። ለምን ሰባኪ ሁን ነው የሚለው? እግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል። እየዞርክ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው። እንዴ ማስረጃው ምንድን ነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታይምሩ ከመህር እግዚአብሔር እኔ ያውቀዋለሁ፣ እኔን ሲታገሰኝ ያውቀዋለሁ ብለህ ነገር ነው። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የመሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው? የኃጥአን መጀመሪያቸው የመሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ሰው እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጽሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች ምንድን ነው የምንለው? ባለፈውም ቤተ ጉባኤ ሳስብለው ነበር። እኔ በጣም ስለምወደው ነው ይሄንን ቃል እግዚአብሔር ጊዜ የማይረዝም ቢሆን የቅዳሴ መምህሩን አስነስቼ አስጮህላችሁ ነበር ማለት ኦሆ ቀለሙን እንዲሉት አደርግ ነበር ነው። አማርኛ እኮ መከራ ነው እናንተ። ቀለሙን አሁን ምንድነው ጮኸት ነው የሚባለው። አሁን መምህሩም ቢሆኑ የቅዳሴ መምህር ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጮኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎ ሳምን አለ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። በጣም ደስ ስለሚለኝ ይችን እንዲያውን ባስቀደስኩ ቀን ይችን ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስትሰሟት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲሆን ይሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው የተናገረ። ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደተመልከቱ ከቃሉ ጋር ናችሁ።
ዘያሊዕሎ ለነዳይ ዘያስሮ ለእቡይ ወያሊዕሎ ለነዳይ ያረጥባ ለምድር ወያብሳ ለባሕር ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ድሃውን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥባ ለምድር ወያብሳ ለባሕር። ባሕሩን ድረቅና አዝመራ ይዘራብህ ካለው ይደርቃል፣ ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወኩ መስኮት አለው፣ ገባ። ውሃ ይሰማዋል እግዚአብሔር። ለምንም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ ዓለም ደግሞ ለፍሬ ያበቃልናል። ደረቅ ብንሆን ባሕሩን ያብሳ ለባሕር ደግሞ ከኮራን ደግሞ ደረቅ ያደርገን፣ እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁም በሉ እንደዚህ በሉ እንጂ እግዚአብሔር ያበርሊተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ። እንዲህ ያለበት ነው። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባታ ሐዲሰ ውስተ አፉየ የሚለው ነቢዩ። እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ሰው አውጥቶ እግዚአብሔር ዘያረተውን ከመሐየር ለእገሬ ይኸውልህ መጀመሪያ እግርህን ስቦ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት ዓለት ላይ ያቆመዋል። ምን ልብሳት ምን ያደርገዋል? ወያረተውን ከመሐየር ለእገሬ እዛዳ ቢሮጡ ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለምን ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ለሆነ ይመስላል በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቆሞ እኮ ነው። እዚህ ላይ ቆሞ ወይ ታም እግዚአብሔር እዚህ ላይ ቆሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ። ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል። በቃ ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቆሞ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ። እግዚአብሔርን አሰብኩት ደስ ባለኝ ይላል። በመከራችን መሃል በፈያታዊ ዘየማን መካከል በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድን ነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማለው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳል። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደ እሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ። ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበት ነው ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ፣ ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው
ይዘጋል። እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽቀው ይሉና ተከናንበው ይሄዳሉ። ዛሬ ንድድ ይበል እስቲ ብለው ተከናንበው ይሄዳሉ። የዛን ጊዜ አይመከረ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዛ ደግሞ ምን እናደርጋለን? ደግሞ እንደዚህ ስልክ አሁን ስዊች ሳደርገው ስዊች ኦፕን ሳደርገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ነው። ልክ እንደዚህ ሰዎች ይከፍቱናል፣ ይዘጉናል። ነገር ነው ደግሞ መጥተው እንደው ሳላስበው እኮ በቀደም ተከናንቤ ያልኩ ሲለው ተመስገን ተመስገን ደንግጬ ነበር እንላለን ደግሞ ማለት ነው። ይኸውልህ ለምንድን ነው በሰው የምንመሰረተው ማለት ነው? ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እነንትን አምጠሉኝ፣ እነንትን አምጠሉኝ፣ እኔ በምድር ላይ እኔ ምንድን ነው መሆነው ሊያስብለን ይችላል። በየሄድኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምድ ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥል አላልኩም እኔ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባ። ሲጨንቀን እግዚአብሔርን ያህል ንጉሥ አለ አብሮ። ለዚያውም ደግሞ አባታችን እኮ ነው። ንጉሥ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው ደግሞ። ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉሥ አባት መሆን አይችልም። አባት ንጉሱን አይፈርድልንም። ወላጅ አባታችን ንጉሱ ነው ፈርዶ ፍትህ ሊሰጠን አይችልም፣ ምክንያቱም ሹም አይደለምና። ንጉሱ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና። ንጉስ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ለዚያውም ስጋውን አብልቶ ነዋ፣ ደሙን አጠጥቶ ነዋ፣ በ40 ቀን በ80 ቀን የብርሃን ልብስ አልብሶ ነው የሚያሳድገን። በመልአክ ጠብቆ ነው የሚያሳድገን። ለዚያውም ከገደል ወድቀን ከባህር ጠልቀን እንዳንሞት በቅዱስ መልአክ እጅ ጠብቆ ነው የሚያሳድገን እግዚአብሔር። እንዲህ የሚያደርግልን አምላክ ስላለ ሌሊት በመኝታዬ ላይ ተነስቼ እግዚአብሔርን አሰብኩት። እንደ ኒቆዲሞስ በጨለማ ውስጥ ሆነን እግዚአብሔር እንድናስብ አምላከ ቅዱሳን ይርዳል። ስለዚህ ሰዎች ስለሚያስቡት ነገር ይውላችሁ እንዲሁ በሞት ያፈርሰው እነቴንም ነግረት ህሊናችን ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድነው ማሰብ ያለባቸው? ለህሊና መታመን ነው ቁም ነገሩ። ገብቷችኋል? ሰዎች ስለሚያስቡት ነገር እንኳን ሌላ እንኳን ሳትበድሉ ብትበድሉ እንኳን ያንም በደል ሰዎች ስላወቁት ሳይሆን መጨነቅ፣ ቁም ነገሩ ለእግዚአብሔር ምን መልሳለሁና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የህሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበድል መቆም የሚቻልበትን የአእምሮ ልዕልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያለ ከምድር አሰድዶ ይደፋል። እዚያ ላይ ምንድን የሚያደርገው? ሰዎች ሁሉ በእኛ የሚማከሩብን እስኪመስለን ድረስ ያደርሰን። ሰው ሁሉ ስለኛ የሚያወራ በሌላ ምክር እንኳን እየተማከሩ ብናገኛቸው ደግሞ ሰይጣን አገጣጣሚ አይደለም። ሰይጣን ዋና ተንኮሉ መረጃን ማቀበል ነው። መረጃ ነው። ለምሳሌ ምን አንድ ስም ላውጣ እስኪ ቆይ። ለምሳሌ እንትን ፍስሐ ተክለ ሃይማኖትና ገራይተ ተክለ ሃይማኖት የሚባሉ ሁለት ሰዎች ቢኖሩ እዚህ ያለ የክርስትና ስም ላለመጥራት ነው እንጂ አይባልም። እንደዚህ እዚህ ያለ ክርስትና ስም አይወጣም። እንደዚህ ያሉ ሰዎች ቢኖሩ እነዚህ ሰዎች ይማከሩብኛል ይላል ብሎ ቀድሞ ካሰበ አንድ ሰው ምን ያደርገዋል? ሰይጣን በአጋጣሚ እነዚያ ሰዎች አብረው ቁጭ ሲሉ ያሳየዋል። በአጋጣሚ ነው እንግዲህ ሰዎች ሌላ ወጉን የተገናኙ። በዚያም ይለዋል ይሄው እኮ እየተማከሩብኝ እኔ እኮ ብያለሁ ጠርጥሬያለሁ ያሰኘናል ማለት። በፍጹም አንደኛ ሊሆን አይችልም። እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም። በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በህሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችን ነው። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው።